ሰላም ይሁንላችሁ የእግዚአብሔር ቤተሰቦች ስሙ በሚል ዛሬ ክፍል 7 እንቀጥላለን። የእግዚአብሔርን አዲሱን ስም ማወቅ ይላል። እየተናገርን ያለነው ግልጽ ነው። አዲስ የገባችሁ አልፋችሁ ያያችሁ ሰዎችም ካላችሁ የእግዚአብሔር ስም አዲሱ የእግዚአብሔር ስም ማን ነው? ዘላለማዊ የሆነው የእግዚአብሔር ስም ማን ነው? ስንት ስም አለው እግዚአብሔር? የሚፈውሰው ስም ማን ነው? መድኃኒት የሆነው ስም ማን ነው? የጌቶች ጌታና አምላክ የተባለው ስሙ ማን ነው? የጌቶች ጌታ ተባለ እንጂ ስሙ ግን ማን ነው? እስቲ እናያለን። ዳዊት ምን እንዳለው አንደኛ ሳሙኤል ምዕራፍ 17 ቁጥር 45 ዳዊትን ፍልስጤማውያንን አለው፣ አንተ ሰይፍና ጦር ጭሬ ይዘህ ትመጣብኛለህ። እኔ ግን ዛሬ በተገዳደርከው በእስራኤል ጭፍሮች አምላክ ስም በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ። እግዚአብሔር አለው እመጣብሃለሁ አለው። በተገዳደርከው በማን ስም? በእግዚአብሔር ስም። እግዚአብሔር የሚለው ስም አይደለም፣ ስም አለው እግዚአብሔር። በሰራዊት ጌታ በእግዚአብሔር ስም አለ። የሰራዊት ጌታ የተባለው በአዲስ ኪዳን ማን ነው? ስም ይዞ ነው የመጣው። ማን? ኢየሱስ የሚለውን ስም። በሰራዊት ጌታ በእግዚአብሔር ስም እመጣብሃለሁ አለው ዳዊት ለጎልያድ ማለት ነው። ያ የሰራዊት ጌታ የተባለው አምላክ የተባለው እግዚአብሔር የተባለው ስሙ ማን ነው? ኢየሱስ ይባላል። በብሉይ ኪዳን ኢየሱስ የሚለው ስም አልተጠቀሰም እንጂ ስም እየተባለ በአዲስ ኪዳን ሕፃን ተወልዶልናል፣ ወንድ ልጅም ሰጥቶናል፣ ስሙም እንዲህ እየተባለ ተገልጧል። ስለዚህ ሌላ ስም የለውም፣ ኢየሱስ ነው የክርስቶስ ስም። ፎሎና ሼር አድርጉ። መልካም ጊዜ ይሁንላችሁ።